እንደዛ ሲያደርጉ ከወንድም አብልጦ የሚጠጋጋ ወንድም አለኝ። ሃሌሉያ። ኢየሱስ ያላችሁ እጆቻችሁ ከፍ ይበል። ከሁሉም እጆቻችሁን ወዝወዝ አድርጉ። ኢየሱስ ያላችሁ ከሁሉ አብልጦ የሚጠጋጋ ወዳጅ አለኝ የምትሉ ሰዎች ሃሌሉያ። እስቲ በኃይል አሜን በሉ። ወደ ሁለተኛው ጥቅስ ሄዳለሁ። ከኔ ኋላ በኩል ያሉ ሰዎች ምን እንደሚመስሉ እኔ አላያቸውም፣ እናንተ ታያላችሁ። እየሰሙም ይሁን አይሰሙም እኔ አላውቅም። ባክ ሳይድ ስለሆኑ ወደ ትንቢተ ዘካርያስ መጽሐፍ ምዕራፍ 2 እንሂድ። ራጅ ዘካርያስ ለማፋደና ዘካርያስ ውስጥ በጣም የሚገርም ጥቅስ አለ። ራጅ ዘካርያስ ከሰ ይላል ምዕራፍ 2 በቆናላ አይኖቼንም አነሳው እጀክያለን ካሴ እነሆ በእጁ የመለኪያ ገመድ የያዘ አንድ ሰው ናየው። አከሳት ሃደ ሰፈርቱ ከታይ ከለካቀው አርጌ እኔም አንተ ወዴት ትሄዳለህ አለው። አኒስ ኤሰደምታን ጀዴ እርሱም የኢየሩሳሌምን ወርድና ርዝመት ስንት መሆኑን ሰፍሬ አይ ዘንድ እሄዳለሁ አለኝ። አኒስ በጥናፍ ኢየሩሳሌም ሜጋከተ ሰፈሩራፍ ደማጂ እነሆም ከኔ ጋር ይነጋገር የነበረው መልአክ ወጣ። አነወጂ ከናሳቱ እርገማን ሱኒም በይ ሌላ መልአክ ሊገናኘው ወጣ። ማለካ ብራውጂ ወልጋው ደም እንዲህም አለው አከስጀ ሩት ደም ይህን ጎልማሳ እንዲህ በለው ነመ መንጉዶ ከናከስጀ ኢየሩሳሌም በውስጧ ካሉ ሰዎችና እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። ባኢን ለማፊ ባኢን ቡሳች ከሰ ጅራቱት ኢየሩሳሌም አካዋን ደላይ ቀምለታቴቲ እኔ በዙሪያዋ የእሳት ቅጥር ይሆንላታለሁ። ሃሌሉያ። በውስጧም ክብርን ይሆናለሁ ይላል እግዚአብሔር። እናንተ ሆይ ከሰሜን ምድር ሽሹ ይላል እግዚአብሔር። እንደ አራቱ የሰማይ ነፋሳት በትኛቸዋለሁና ይላል እግዚአብሔር። አንቺ ከባቢሎን ሴት ልጅ ጋር የምትኖር ጽዮን ሆይ ይገርማችኋል። ጽዮን ይለናል እግዚአብሔር የኛን ስም። ሌላ ቦታ የሹሩ ይለናል። ሌላ ቦታ እስራኤል ሆይ ይለናል። ይሄ ሁሉ የኛ ስም ነው። እኛን እግዚአብሔር በፍቅር ስም ይጠራናል። አንቺ ከባቢሎን ሴት ልጅ ጋር የምትኖር ጽዮን ሆይ ኮብልይ የሰራዊት ጌታ እግዚአብሔር እንዲህ ይላልና ከክብሩ በኋላ ወደ በዘበዟችሁ አሕዛብ ልኮኛልና። አሁን ስሙኝ። የሚነካችሁ የዓይኑን ብሌን የሚነካ ነውና አሜን በሏ። እናንተን የሚነካ የእግዚአብሔር የዓይኑን ብሌን የሚነካ ነው። ስለዚህ አንቺን እኔን እናንተን እግዚአብሔር እንደምኑ ያየናል። እንደ ዓይኑ ብሌን ያየናል። እኛን የሚነካ የእግዚአብሔርን ዓይን ብሌን የሚነካ ነው የሚሆነው። እግዚአብሔር እንደዚህ ይላል፣ እነሆ እጄን በላያችሁ ላይ አወዛውዛለሁ። ሃሌሉያ። ጠላት እንዳይነካ እጄን በላያችሁ ላይ አወዛውዛለሁ። አሜን በሏ። በቀላሉ ጠላት እኛን ሊነካ ይችላል። ለምን? እጁን በላያችን ላይ ያወዛውዛል። እንዲህ ልበል፣ እነሆ እጄን በላያችሁ አወዛውዛለሁ። ተገዝቶ ለነበሩት ቢዝባዛ ይሆናሉ። የሰራዊት ጌታ እግዚአብሔር እንደላከኝ ታውቃላችሁ። ሃሌሉያ። ሰው በቀላሉ እኛን አይነካንም። ብዙ ሰዎች እንደዚህ ብሎ በእኛ ቸርች ይሰበካል። አንዳንድ ሰዎች ከአድቨንቲስት ውጭ ያሉ ሃይማኖቶች
ወልዳ ከና አላ ነሞ ኢሳን ጅረን በመጨረሻ ዘመን ባህር ውስጥ ወጥቶ ሰውን ሁሉ ይበጭቃል ብለው ይሰብካሉ። ብሻን ከሳባዬ ጉሳይቺ ነሞታ አካስ ጭራ ከኔ ጋር ናችሁ። አለው ይጅርተኒ እኛው ደግሞ ኑተሞ በመጨረሻ ዘመን በረዶማት 10 ቀንድ ያለው ጋባ ጎዳን ከንቀ 7 ራስ ያለው ወጥቶ በቃንቀሙ ይህን ትርጉም እናውቃለና እንዲህ እንሆናለን ብለን እንሰብካለን። ይካ ከነምደና ከሰከዝ ይነላለም ኦኬ ይሄ ይውጣ ሃቶ ሃቦ ግን እንዳይኑ ብለን አካይዱ ጀዛት የሚያየን ከኑላሉ የሚጠነቀቅልን ከለወቀት ማን አለ? አይሉቃምና ኢየሱስ አለ። ክርስቶስ ይንቃ ሁሉም ነገር ወንተ ሁንዶ ከኢየሱስ ጋር ኢየሱስ ዋን ምንድነው? ሳልባል ወይኔ እስቲ ንገሩኝ። ሁሉም ነገር ወንተ ሁንዶ ከኢየሱስ ጋር ክርስቶስ ወጂ ምንድነው? ማንኒ ሶ ሲምፕል ባኤዘልባል እንግሊዝኛ ልክ ነው አይደል? እንግሊዝ ኮሰደማ የራሴ ጉዳይ ነው። እኔ ምንም የሚጨንቀኝ ነገር የለም። ማከይስ አነዋን ነግዲ ሲሱንቃም አከና ፈቃተ ዱበዳያና ሁሉም ነገር ወንተ ሁንዶ እስቲ ሁሉም ነገር በለልኝ። ሁሉም ነገር ከኢየሱስ ጋር ክርስቶስ ወጂ ምንድነው? ሳልባል ቀላል ነው። ሳልባል ለምን ማው ሰው እንዳይነካ ነም የከስቱለ እጁን አልከይሳ በላያችን ጉባር ከገር ምን ያደርጋል? ከልንቀስ ጠላትን ለመምታት ሲሞክር ሰላም ልንሩቁት የሚከላከል ኡፈቀና ከንቆ አምላክ አለውት። ዋቃይ ቀርጀን ፋዘር አሜን አይሉም? አሜን እየተኒ የድሮ አድቨንቲስት ስለሆነ እኮ አይሉም። ዛት የሚገርም ነው በእውነት ወንዶ ወጃባ አሜን ጀዳጋ ፊተኒ እየተከፋቸው ኧረ ኢየሱስ ይፍታል። ዋቃይ ነው በጣም እኔ አኩሙሌት ሆኜ ወይም ደግሞ በጣም ተሞልቼ የተናገርኩ ነው ወገኖች። ለራሴ ኮንፊደንስ የሆንኩትን ለእናንተ የተናገርኩ ነው። ኮራ ማለት አለብን። ለምን እንዳይኑ ብለን የሚጠነቀቅልን ማን አለ? አምላክ አለ። ደግሞ ብዙ ሰዎች ስርቁ የሚጠጋጋ ምን አለን? ወዳጅ አለን። እስቲ ወዳጅ አለኝ በሉ። ሌላኛው ጥቅስ እንመልከት። በጣም ይገርመኛል። ኢሳይያስ መጽሐፍ ምዕራፍ 49 ኢሳይያስ አሁርተሚ ሰገር ይህንንም ቦታ እናያለን። ኢሳከናሌና ቁጥር 14 ላይ ኢሳይያስ አሁርተሚ ሰገር ቁል አፍርረት እንደዚህ ይላል፣ አከስጀ ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። ጽዮን ዋቀይ ነቢሰ ረደጋተ ረጀተ በአሁኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? ሃቲ ሙጫይሲ ከንገዳሜሰሲ ከሳበ ሀገራን ፈቱት እንደምቲ አሁን እርሷ ትረሳ ይሆናል፣ አይየን ሃት ደገቱ ደንዴ እኔ ግን አንገሩ አልረሳሽም። ሲንደገዱ ሃሌሉያ። ገለኒ ዋቃፋተው ጌታ ይረሳል? ዋቀየ እንደገታ አይረሳም። እንደገት ለምን? ማፍ ዳይኑ ብለን ያየናል። አከጀሳት ይሉላል። ደግሜ ላንብብልህ። ረደዲ ሲዱብሳ ጽዮን ግን እግዚአብሔር ትቶኛል፣ ጽዮን ዋቀዩ አናዲሴራ ጌታም ረስቶኛል አለች። ዋቀዩ ኮፍታን ረጋቴራ በአሁኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? ሃቲ ሙጫይሲ ከንገዳሜሰ ከሳይሲ ቲበይ አሁን እርሷ ትረሳ ይሆናል፣ እየሲ እንደገቱ ደንዴ እኔ ግን አልረሳሽም። አንገሩ ሲንደገቱ እነሆ እኔ በእጄ መጽሐፍ ቀርጬሻለሁ። አኒ ሀርከት ያን ሲቦጬ አሜን በላ። አሜን ጀዳ ቅጥሮችሽም ሁሉ ጊዜ በፊቴ አሉ። ደለምኒ ከንኬሮ ሁንዳ አነፋነ ጅራ የኔና የእናንተ አብደን ደላሜ አውሬ ቢነሳ ቡሳይ ዮከ ዓለም ሁሉ አንድ ቢሆን አድያ ዮተኮታ ዘንዶ አንድ ቢሆን ወራ ወዱሳጂ ሶስቱ ርኩሳን መናፍስቶች አንድ ቢሆኑ አቡን ሐሞስ ኒስቶ ኮሎታ እኛ ግን ሉቲገሩ አንፈራም። እንሰላል ለምን? ማፍ ሁሉም ነገር ወንቶንኑ ከጌታ ጋር ዋቀወጂን ምንድነው? ማንንን በኢየሱስም ወደ ላይ ሄዳችኋል። ዱበት ዴቪታኔት ሁሉም ነገር ወንቶንኑ ከኢየሱስ ጋር ክርስቶስ ወጂ በልልኝ ምንድነው? ማንንን ሰልፋ ቀላል ነው። ሰልፋ
እኔ ኩያራ እዚህ በመጣው ጊዜ አን ኩያራ ይራስ ተፈቲ የመጀመሪያ ቀን ተፈትኜ የመጀመሪያው ቆራበ ሴቲዋ የሚታስተምረን ዩጋንዳዊ ሰው ነች። ዩኒቨርሲቲ ዱበርቲ ዩጋንዳዊቲ በገባንበት በሁለተኛው ቀን 25 ያገሰጠች ሴት ጉያ ለማፋት ድደማዳ ይሻላል ነው ከኔ ኧረ ምን አይነት ስቃይ ነው በጌታ ተሰቃየው ባጤ ባጤ ስቃይ ረኳተኝ ከ25 ድደም ይሻላል 3 አገኘው ሰዲዴ በረታና ከሰማይ ነው የሚገርም እኮ ነው በእውነት እኔ 3 አገኝ ሌሎች አንድ ያገኙዋሉ ሌሎች 0 ያገኙዋሉ ቆመን አባኔ የሷንም እንደምንም ቀላል ነው ብለን መጣን አቆታ ለከሲ ለሰልማ ጀኔ ብረታል ሃሌሉያ ስለዚህ እሷንም እግዚአብሔር አሳልፎ ሰጠ በኋላ አንድ ወር ሲኖር ከዛ በኋላ ቀልሎ መጣ አሁን ከ20 15 ማግኘት 18 መምጣት እለጫለ ዱፍኔ ሱን ሰልባቴ ጆን ልፌ ድዳማ ይሸደራ ድዳማ ለሰደቁ ሰደቀርነት ልስጡፈ ሁሉም ነገር ከጌታ ጋር ምንድነው ወንድ ነው ማለት ነው አራክ ነገር ምንድነው አላህ ነው ሰልባታ እና ጌታ ካንተ ጋር እንዲሆን ሌላ መላእክት ፍጠር ዋቀያ ከሰውኝ ይተው ቶፍታ ብራን ኡመቲን መጀመሪያው አንድ ጊዜ ፓስተር ተስፋይ ሽብሩ እንግዲህ አደገኛ ነው ሲፈትን ፓስተር ተስፋይ ሽብሩ ሄሮ ቆርባይ ሐማዳ ፈተናውን ሰጥቶ በቃ ይዞራል ቆርባ ተገኔ እናናሃ ያያል ኢላላ እጅ ያያል አርካለ ብዙ ሰዎች ቅጥ ውስጥ መልሳላቸው ቅጡን ያያል አስማስ ተወርቀ ተሳኒ ሀናቆ በፈተኒ እኔ ደግሞ ስርቆት ምን እንደሆነ አላውቅም አናን ማላቀደለም ለከሌቦች እቺን ጣት በሚታክል 10 ምናምን መልስ ይጽፋሉ ወረቀት ቆመ መንገድ ረት ዴቢ ገረኩለሻ አከስባለት በረሰ እኔ ደግሞ ይሰርቃሉ ይሄን በሚያክል ጽፈ ነበር ዶቢ ጉዳይ ቆመፈ እዛ በኋላ አስራረቅንም ስለማላው አከሰተ ይደዋል በእንደፍ እንዴም የሚያክል ቁጭ ብያለሁ በላው ላይ ሌቦች ለካ በጣም የሚችሉ ሌቦች በቀላሉ ይሰርቃሉ ዛ አስተማሪው ከቂጥ ውስጥ ትልቁን አወጣ ወደ ቤት ሄድኩ እጄ ማነው ወደ ማድሪያ መጣው የሰራዊት ጌታ እግዚአብሔር ወይ ሁለተኛ አስተማሪው ከቂጥ ውስጥ ወረቀት እንዳያወጣ ወረቀት ሀና አለከሳ ከሂባፍ ጸልው ይከለደ አጠናው ይከለደ እውነት ከሆነ እንዱብሴ ይሄ ደግሞ እውነተኛ ምስክር ነው ቆኔ ረጋባው ዘሉጋር ጸልው ይከለደ ሁሉም ቀላል ነው አልኩ ወንቱን ሰልፍ አይደል ከ15 ቀን በኋላ ተርበ ለመጎለ ፊት ለፊት አስተማሪው አውቆ አምጥቶ አስቀመጠኝ ፉል ዱረ ፊዴ በርሳረካ ለካ ይፈረኛል ብሎ ነው ያሰበው ፊት ለፊት ቁጭ አልኩ ፉል ዱረ ታይ ከ20 18 አገኘው እስቲ ቢታጨብጭቡልኝ እንኳን ምን አለ ብላችሁ ነው በእውነት ጌታ ይቅር በላችሁ በእውነት ስለዚህ ነገሮች ቢከብዱም ብንጸልይ ሁሉም ነገር ከኢየሱስ ጋር ምንድነው ክርስቶስ ወጆን ምንድነው ማለት ነው ሰልባዳ ሶስተኛ ጥቅስና ያለው ተደፋላላ 124 እንሂድ ገራ ፋርሳ ዳዊት ዲባፍ ዲደም አፉልዴምና እዛ ክፍል ላይ ደግሞ በጣም ይገርመኝ ቃል አለ ዘመድ አይደለም ፍረከ ከዶቲ ከዛሬ ጀምሮ አደራይገለ እስከ ለዘላለም አንገበረበረ እግዚአብሔር ዋቀዩ በሕዝቡ ዙሪያ ነው ኡመተ ታወጂ ሃሌሉያ ከለነ ዋቃ ከፍ ብለህ አሜን በል በሰገለ ካታምያ ፈርፈተኒ እግዚአብሔር በእናንተ ዙሪያ ዋቀይ ናኖ ከ እግዚአብሔር በእኔ ዙሪያ ዋቀዩ አነወጂ የጽዮን ተራራ እንደከበበ በእኛ ዙሪያ ሁሉን መጋለቲ ጽዮን ሰማርሰሩ ኑዋርሴን ወጅ እንጀራ ዋቀይ አራተኛው ጥቅሳችን እናያለን አፈፋይቶ አፈፋናል ዋቀዩ ከዘ እኔ አኒ በዙሪያችሁ እሲን ወጂ የእሳት አጥር ነኝ እሲኒፍ አዳላ ኢብዳስ ይፍታ ዘጸአት 15 ቁጥር 11 ላይ ሴራ ባው ኩለሻው ከተቆረት ዝናብ ከዘነበ ቆማችሁ ስሙ ወደ ውስጥ ገብታችሁ ቆማችሁ ስሙ ችግር የለም እኛም ጠጋ ማለትም እንችላለን አቤቱ በአማልክት መካከል እንዳንተ ያለ ማን ነው ያ ዋቀዮ ዋቆሊ ግድት ካከከንቴቲ ኤንኒ አቤቱ በአማልክት መካከል እንዳንተ ያለ ማን ነው ዋቆሊ ዋቀፈሞ ግድት ካከከንቴቲ ኤንኒ በምስጋና የተፈራ ገለታን ከንሶዳተም ድንቅን የሚታደርግ
አጃኢበ ከነጀት በቅድስና የከበረ ቁልቁሉማ ከከ ከቁልፍና ቀበሰተ እንዳንተ ያለ ማን ነው? ከራከ ከንቄቲ ኤኑ አንድ ጊዜ አንረባበሽ፣ ቁመን ዝም ብለን እንሰማለን። ሜ ወልጄኩ ዳበኔ ወላላ ገፈኑ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? ወሊ ግዱት ከራከ ከቲ ኤኑኒ በምስጋና የተፈራ ድንቅን የሚታደርግ ከበጃዳን ከሶዳተምቴ አጃኢበ ከደለክ በቅድስና የከበረ ቁልቁሉማ ከከ ቁልፍና ቀበሰ ከንተ እንዳንተ ያለ ማን ነው? ከራከ ከቲ ኤኑኒ ቀኝህን ዘረጋህ፣ አንተ ብጋቴ ንርሲቲ ምድር ዋጠቻቸው። ለፍት ለሳን ልቅምስቲ በቸርነትህ የተበዣቸውን ሕዝብን መራህ። ኢፋም ተካንኬቲ ከሪሳን ቦጂተ ኢሳን ገገስቲ በኃይል ወደ ቅዱስ ማደሪያ አገባቸው። ቁልፍናን ገለ ቁልቁሉማ ከቲ ትንገለን አሕዛብ ሰሙ። ወሎን አርኛት ለከዚያ ተይንነጋን ማን ሰማ? እየተነገ ወሎን ሲምቤክስ ነጋን አሕዛብ ሰሙ፣ ወሎን ሲምቤክስ ነጋን ተንቀጠቀጡም። ቢኖላ ተዲስ በፍልስጤም የሚኖሩት ሚጥ ያዛቸው። ፍልስጤም ከሰገኝ ኢንሱን ኢሳን ቀበ የዚያን ጊዜ የኤዶም አለቆች ደነገጡ። ገሎ ሰሪት ቦቶን የዶም ኢናን የሞዓባን ኃያላን መንቀጥቀጥ ያዛቸው። ቶን ሞአቢሌ ባኤ ወደተን በከነዓን የሚኖሩ ሁሉ ቀለጡ። ከናን ከስ ከንዲራት ኢንፈመን አቤቱ ሕዝብ እስኪያልፍ ድረስ ያዋቀ ይሁመን ከሀገበሁ የተበዣው ሕዝብ እስኪያልፍ ድረስ ኡመተ ከከምቦች ሱንሃን ገባህል ፍርሃትና ድንጋጤ ወደቀባቸው። ሶዳኒ ፊ ሁሉ ኢሳን ራቁፌ በክንድ ብርታት እንደ ድንጋይ ዝም አሉ። አርኛ ከንኬቲን ኢሳን ኢንጨስፍቴ ሃሌሉያ። ገለማ ካፋታ እኛ ቅዱሳኖች የእግዚአብሔር ልጆች እስክናልፍ ድረስ ኑቲ ቁልቁሎን ጆሌ ዋቃ ሀንገደብኑ አይታችሁ እንደሆነ አስኪተኒ ተዮተ 10 መቅሰፍቶች ከወረዱ በኋላ ነው እነሱ አርነት የወጡት። መቅሰፍቲን ሱን ኩዳሱን ሀገደርባኒት ኢሳን ወለ ብሉ ተካምባል ትዝ ይላችሁ እንደሆነ በ10 መቅሰፍት እግዚአብሔር ግብፃውያንን ከቀጣ በኋላ መቅሰፍቲት ኩዳኒ ግብጾት አደቤን ቦዳ የእግዚአብሔር ልጆች ነፃ ወጥቷል። ትዝ ይላችሁ እንደሆነ ዋቀዩ ብሉ ሰባል በተለይ በ10ሩ መቅሰፍት መጨረሻ ላይ በኩር ከእንስሳ ጀምሮ እስከ ሰው እንዲሞት በታወጀው በእግዚአብሔር ትእዛዝ መሰረት በግብጽ ጠቅላላ ለቅሶ ሆነ። ጥሙረ ረቲ ሃንቀፈ ካንታ ነመራለ ወሪ ዛለ ሃንቀፈ ካንታ ኢሳሱኒ ኢንከነማኒ ባ በዛን ጊዜ ግን የእግዚአብሔር ቃል ሲናገር በዘጸአት መጽሐፍ ውስጥ የሎታን ሰገሌ ዋቀዮ ኪታብ ሰለሞ ከሰትዮኑ እንኳን ሰው ቀርቶ ከእስራኤል ልጆች ከብት አንድ እንኳን አልሞተም። ናማኒሳቲ ልጆ ብያ እስራኤል ሆሪኑ እንዱነ አሜን በሏ። አሜን ጅራ የሚጠነቀቅልን አምላክ አለ። ካሉ ኩሩ ሰብኩት ጀዋቀይ 3 ቀን ሙሉ በግብጽ በእጅ የሚዳስስ ጨለማ በሆነበት ጉያ ሰዲ ዱከን ወለጉ እንደንደ ዩቲ ጀዘ ዮተ እዛው ግብጽ ያሉ ግን የእግዚአብሔር